ፋል ፎርዋርድ። ይህ በደንዘል ዋሽንግተን የተሰጠው ወደፊት ውደቅ ወይም ፋል ፎርዋርድ የተሰኘው ዝነኛ ንግግር ተተርጉሟል። በሕይወቴ ውስጥ አንድ ትልቅ ነገር ተረድቻለሁ። ያለ ስጋትና ያለ ሪስክ የሚገኝ ጠቃሚ ነገር በዚህ ምድር ላይ የለም፣ ፈጽሞ የለም። ኔልሰን ማንዴላ ሲናገር ትልቅ መሆን እየቻልክ በትንሽ ነገር ረክተህ መኖር ለራስ የምትሰጠው ዝቅተኛ ግምት ነው። በዚያም ውስጥ ምንም አይነት ስሜት ወይም ጥንካሬ አይገኝም ይላል። እርግጠኛ ነኝ በትምህርት ቤት ቆይታችሁ ለኮሌጅ ስትዘጋጁ ወይም የወደፊት የህይወት አቅጣጫቸውን ስትመርጡ ብዙ ሰዎች ሁልጊዜ የሚደገፉበት ሌላ አማራጭ ወይም ፕላን ቢ ይኑርህ ይሏቸዋል። ልጄ ሆይ የሆነ ነገር ቢበላሽ የምታርፍበት መደገፊያ ይኑርህም ይሏቸዋል። እኔ ግን ይህ መደገፊያ የሚለው ሐሳብ መቼም ገብቶኝ አያውቁ። መውደቄ ካልቀረ ወደ ኋላ ሳይሆን ወደፊት መውደቅ ነው የሚፈልገው። ቢያንስ በፊቴ ምን እንደሚጠብቀኝ እያየሁ እወድቃለሁ። ያለ ጽናት ያለ ማቋረጥ መሞከር ጉዞውን መቼም አትጨርስም። ስለዚህ ልባችሁን የሚፈልገው ነገር አድርጉ፣ ተወራረዱ፣ ለመውደቅ አትፍሩ። 9 ነጥቦችን በእርሳስ ሳይነሱ በ5 መስመር ብቻ የሚያገናኝ አንድ የብልሃት ጥያቄ አለ። ይህን ለማድረግ ብቸኛው መንገድ ከክበቡ ወይም ከሳጥኑ ውጪ ማሰብ ነው። ስለዚህ ከለመዱት አጥር ውጪ ለማሰብ አትፍሩ። ትልቅ ለመውደቅም ሆነ ትልቅ ለማለም አትፍሩ። ነገር ግን አስታውሱ፣ ግብ የሌለው ህልም ዝም ያለ ቅዠት ነው። ሪች ጃክሰን በታሪኩ 260 ጊዜ ስቶ ወጥቷል። ይህ በቤዝቦል ታሪክ ከፍተኛ ስህተት ነው። ነገር ግን ማንም ስለ ስህተቶች አያወራም። ሰዎች የሚያስታውሱት ያስቆጠራቸውን ግቦች ብቻ ነው። ስለዚህ ወደፊት ውደቅ። ቶማስ ኤዲሰን የኤሌክትሪክ አምፖሉን ከመፍጠሩ በፊት 1000 ጊዜ ወድቋል። ይህን ያውቁ ነበር? ይህን ታውቁ ነበር? እኔ ግን አላውቅም ነበር። ምክንያቱም የዓለም ብርሃን የቀየረው ያ 101ኛው ሙከራ ስለነበር ነው። እያንዳንዱ ውድቀት ወደ ስኬት የሚወስድህ አንድ እርምጃ ነው። በሕይወታችሁ በሆነ ወቅት መውደቃችሁ አይቀርም። ትሸነፋላችሁ፣ ትወረዳላችሁ፣ በሆነ ነገር ደካማ ትሆናላችሁ። በዚህ ውስጥ ምንም ጥርጥር የለም። ይህ ምናልባት የምረቃ ንግግር ላይ የሚሰጥ የተለመደ ምክር ላይሆን ይችላል፣ ግን እውነቱ ይሄ ነው። ውድቀትን ተቀበሉት፣ በምክንያቱም የማይቀር ነው። ውድቀትን ተቀበሉት፣ ምክንያቱም የማይቀር ነገር ነው። በትወናው ዓለም ሁልጊዜ ትወርቃላችሁ። በሙያዬ ለመጀመሪያ ጊዜ ለአንድ የሙዚቃ ተውኔት ተፈተንኩ። ለእኔ ትክክለኛ ቦታ ያ ነው ብዬ አስቤ ነበር። ነገር ግን መዘመር አልችልም ነበር። ስራውንም አላገኘሁትም። ግን እዚያም አላበቃሁም። ወደ ኋላ አልተመለስኩም። ወጥቼ ለሚቀጥለው ፈተና ተዘጋጀሁ። ለእኔ ትክክለኛ ቦታ አስቤ ነበር። ሚስተር ማረቡት ለእኔ ትክክለኛ ቦታ ብዬ አስቤ ነበር። ነገር ግን መዘመር አልችልም ነበር። ስራዬን አላገኘሁትም። ግን በዚያው አላበቃሁም። ወደ ኋላ አልተመለስኩም። ወጥቼ ለሚቀጥለው ፈተና ተዘጋጀሁ። ጸለይኩ፣ ደከምኩኝ፣ ደጋግሜ ወደቅኩ። ነገር ግን አልተሸነፍኩም። አንድ አባባል አለ፣ ፀጉር ቤት ደጃፍ ላይ ረጅም ጊዜ ከቆምክ አንድ ቀን መቆረጥ አይቀርም የሚባል። እናም ያ ድል ለእኔ መጣልኝ። ባለፈው ዓመት ፌንሰስ የተሰኘ ተውኔት በብሮድዌይ ላይ ተጫወትኩ። የሚገርመው ግን የተጫወትኩትን ኮርት ቲያትር ውስጥ ነው። ይህ ቲያትር ደግሞ የዛሬ 30 ዓመት የመጀመሪያ ፈተናን የወደኩበት ቲያትር ቤት ነበር። ዋናው ነጥብ እያንዳንዳችሁ ስኬታማ ለመሆን የሚያስችል ችሎታ አላችሁ፣ ግን ለመውደቅ የሚያስችል ወኔ አላችሁ ወይ ነው። ካልወደቃችሁ እየሞከራችሁ አይደለም ማለት ነው። ደግሜ እላችኋለሁ፣ ካልወደቃችሁ እየሞከራችሁ አይደለም። ከዚህ በፊት አግኝታችሁ የማታውቁትን ነገር ለማግኘት ከዚህ በፊት አድርጋችሁት የማታውቁትን ነገር ማድረግ አለባችሁ። ከዚህ በፊት አድርጋችሁ የማታውቁትን ነገር ለማግኘት ከዚህ በፊት አድርጋችሁ የማታውቁትን ነገር ማድረግ አለባችሁ። አንድ ጊዜ በሞት አልጋ ላይ ሆናችሁ አስቡት። በአልጋችሁ ዙሪያ
ያልተጠቀማችሁባቸው ችሎታዎች እንደ መናፍስት ቆመው ይታያችኋል። ያልተገበራችኋቸው ሐሳቦች፣ ያልተጠቀማችሁባቸው ተሰጥኦዎች፣ እነዚያ መናፍስት በአልጋህ ዙሪያ ቆመው ተቆጥተው አዝነውና ተከፍተው ያዩሃል። እንዲህም ይሉሃል፣ እኛ ወደ እናንተ የመጣ ነው እንድንኖር ልታደርገን ትችላለህ ብለን ነበር። አሁን ግን ካንተ ጋር ወደ መቃብር ልንወርድ ነው። እንግዲህ ዛሬ እጠይቃችኋለሁ፣ የእናንተ ጊዜ ሲደርስ በአልጋችሁ ዙሪያ ስንት መናፍስት ቆመዋል? ዓለም ከእናንተ ብዙ ትጠብቃለች። እናንተ ወጣቶች ታስፈልጓታላችሁ። ውጡና ያላችሁን ሁሉ ስጡ። ጊዜያችሁን፣ ተሰጧችሁን፣ ጸሎታችሁን፣ ያላችሁን ነገር ለምን ትጠቀሙበታላችሁ? ስለ መጠኑ እያወራሁ አይደለም። ያላችሁ ስጦታ ምን ይሁን ምን ታደርጉበታላችሁ? አንድ ጊዜ ውድቀት ወዴት መሄድ እንዳለባችሁ የምታውቁት ትክክለኛው መንገድ ነው። አንድ ጊዜ ውድቀት ወዴት መሄድ እንዳለባችሁ የምታውቁበት ትክክለኛ መንገድ ነው። ህይወት ሁልጊዜ ቀጥተኛ መንገድ አይደለችም። እኔ ፎርድሃም ዩኒቨርሲቲ የሕክምና ተማሪ ሁኜ ነበር የጀመርኩት። ነገር ግን አልቻልኩም። ውጤቴም በጣም አነስተኛ 1.8 ጂፒኤ ነበር። ዩኒቨርሲቲው ለተወሰነ ጊዜ እንዲያርፍ ነገረኝ። በ20 ዓመቴ በጣም ዝቅተኛ የህይወት ምዕራፍ ላይ ነበር። ከዚያም አንድ ቀን መጋቢት 27 1975 እናቴ ፀጉር ቤት ውስጥ ረዳት ነበርኩኝ። አንዲት ታዋቂ አሮጊት በመስታወት ውስጥ ትኩር ብለው ያዩ ነበር። በመጨረሻም እንዳሉኝ፣ ልጄ ሆይ አንድ ትንቢት አለኝ። አንተ ዓለም ትዞራለህ፣ በሚሊዮኖች ለሚቆጠሩ ሰዎችን ትናገራለህ አለችኝ። በሚቀጥሉት ዓመታት ያቺ ሴት እንደተነበየችው ሆነ። ዓለምን ዞርኩ፣ በሚሊዮኖች ለሚቆጠሩ ሰዎች በፊልሞቼ ተናገርኩ። መቼም ተስፋ አትቁረጡ፣ ወደ ኋላ አትበሉ፣ ያላችሁን ስጡ። እናም በሕይወታችሁ ጉዟችሁ ስትወርቁ ይህንን አስታውሱ፣ ወደፊት ውደቁ።